ሰላም ተመልካቾች እንዴት ናችሁ? በዚህ ቪዲዮ የደም ስኳርን በከፍተኛ ሁኔታ የሚጨምሩ የተሳሳቱ ልማዶችን እናያለን። ከነዛም መካከል እንግዲህ ዋናና በጣም አደገኛው ጣፋጭ መጠጦችን አዘውትሮ መውሰድ ነው። ከነዚህም ውስጥ እንግዲህ ኮካ፣ ለስላሳ፣ ሚሪንዳ የመሳሰሉትን እንደገና የታሸጉ ለስላሳ መጠጦችን፣ ጣፋጭ ቡናና ሻይ እንዲሁም ኢነርጂ ድሪንክስ ተብለው የሚዘጋጁትን ሁሉ ይጨምራል። እንግዲህ እነዚህ ለምንድነው አደገኛ የሆኑት ካላችሁኝ እነዚህ መጠጦች ከፍተኛ መጠን ያለው ጣራ ስኳር ይዘታለው እንዲሁም ደግሞ ፈሳሽ በመሆኑ ወዲያውን ወደ ደም ገብቶ የደም ስኳር ስፓይክ ያደርጋል በጣም ከፍ እንዲል ያደርጋል ማለት ነው። ሁለተኛው የዚህ የጣፋጭ መጠጥና ምግብ ችግሩ ምንድነው? እንግዲህ የጥጋብ ስሜት እንዳይሰማን ሁሌ እንዲርበንና በጣም ብዙ ምግብ በልተን የስኳር መጠናችን ከፍ እንዲል ያደርጋል እና ከስኳር በስተቀር እና ከካሎሪ በስተቀር ለሰውነት የሚጠቅሙ ቫይታሚኖችን፣ ሚኔራሎችን እና ፋይበርን የለው። እነዚህ በተጨማሪ እንግዲህ ሌሎች የደም ስኳርን ከፍ የሚያደርጉ መጥፎ ልማዶች አሉ። ከነዛም ውስጥ እንቅስቃሴ አለማድረግ፣ የአካል ብቃት እንቅስቃሴ አለማድረግ ወይንም ደግሞ ቀኑን ሙሉ ቁጭ ብሎ መዋል ማለት ነው የስኳር መጠንን ይጨምራል። እንቅስቃሴ ስናደርግ እንግዲህ የሰውነት ሴሎች ስኳርን ለኃይል ስለሚጠቀሙት የስኳር መጠን በጣም ከፍ አይልም ማለት ነው። ሌላው ካርቦሃይድሬት የበዛባቸውን ምግቦች ነጭ ዳቦ፣ ፓስታ፣ ኩኪስ፣ ኬኮችና ሌሎች እነዚህ በፋብሪካ የተቀነባበሩ ምግቦች የስኳር መጠንን ይጨምራሉ። ሌላው ቁርስን መዝለል ነው። ቁርስ መዝለል በኋላ ላይ ምሳ ላይ ወይ እራት ላይ ምግብን በጣም በብዛት በመመገብ የስኳር መጠን በደም ውስጥ እንዲበዛ ያደርጋል። እንግዲህ በአጠቃላይ የደም ስኳርን ለመቆጣጠር ማድረግ የሚኖርባችሁ ምርጡና አንዱ ጣፋጭ ለስላሳ መጠጦችን በውሃ መተካትና የአካል ብቃት እንቅስቃሴን የዕለት ተዕለት ተግባራችሁ ማድረግ ነው ማለት ነው። ቻናል የጤናና የውበት ትምህርቶችን ታገኛላችሁ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ።